ቤተሰብ እንኳን በሰላም የመጣችሁ። የዛሬ ታሪካችን በጣም የሚያሳዝን ነው። እንደገና ደግሞ ልብ የሚነካ ነው። ግን ከዚህ ታሪክ አንድ ቁም ነገር እንወስዳለን ብዬ አስባለሁ። ይህንን ታሪክ አብረን እንመልከትና እንግዲህ ወደዛ መልእክታችን ወይ ወደዛ ማስጠንቀቂያ እንግዲህ እንገባለን። አብዛኛችሁ ሰው እንግዲህ ይህንን ታሪክ ልታውቁ ትችላላችሁ። ምክንያቱም በጣም ቫይራል ሆኖ ነበረ በትዊተር፣ በቲክቶክ፣ በፌስቡክ። ለማታውቁት ሰው ግን ስሟ አይሪና ነውና የዩክሬን ሬፊጂ ነች። እና ህይወቷን ለማስተካከል ከዛ ጦርነት ከበዛበት ሀገር እዚህ ህይወቷን ለማስተካከል ነው የመጣችው። እንደገና ስራ ይዛ ነበረ፣ ጓደኞችም መስርታ ነበረ፣ የወንድ ጓደኛም ይዛ ነበረ። እና እንደተለመደው ከስራ ከወጣች በኋላ እዚህ ትሬን ጋር ገብታ ወደ ቤት ትሄዳለች። እና ለወንድ ጓደኛዋም አሳውቃው ነበር፣ ቴክስት ጽፋ ከስራ ወጥቻለሁ እና ወደ ቤት እየመጣው ነው ብላ ማለት ነው። እና እንዳልኳችሁ እንደተለመደው እንግዲህ ባቡር ውስጥ ገብታ ወደ ቤት እየሄደች ነበረ። እንደገና ደግሞ እዚህ ጋር እንደምታዩት ስልኳን ይዛ ነበረ፣ ሄድፎንም አድርጋ ነበረ። ከአጠገቧ የምታዩት ሰዎች እንግዲህ ማለት ነው እነሱም ስልካቸው ላይ ነው የነበሩት። የአሁኑ ሰዓት እንግዲህ እኛ ሁላችንም ስልክ አንላቀቅም። ሁላችንም ፊታችን ጋር ድቅና አድርገን ነው በየቦታው ስንሄድ ማለት ነው ስልክ ላይ ተደቅነን ነው የምንሄድ ያለ ነው። እና አንዱ ነገር ይሄ ነው። ይሄ ራሱ መጥፎ ነገር ነው፣ መጥፎ ልምድ ነው። እና በቃ ራሳችንን ራሱ መጠንቀቅ አለብን ከዚህ እና በተለይ ማለት ነው ውጭ ስንሆን ማለት ነው። እና ይሄ ከኋላ ያለው ሰው የምታዩት ማለት ነው ቀይ ልብስ ያደረገው ጉዳቱን የሚያደርስባት ሰው የእሱ ነው። ከዚህ በፊት 14 ጊዜ በእስር ቤት ገብቶ ነበረ። እና ይሄ ሁሉ ጊዜ እስር ቤት የገባ ሰው በነፃነት ራሱ እንዴት አድርጎ እንደሚሄድ ያለው ራሱ እኔ እንጃ። ሰው በጣም ገርሞት ነበረ። ቤተሰብ ደግሞ በኋላ ሲናገሩ ጭራሽ የአእምሮ በሽታ አለው ብለዋል ማለት ነው። እና በቃ ይሄ ኖርማል የሆነ ቀን ማለት ነው። ወደ ቤት እየተመለሰች እንዳለ ከኋላ ይነሳና በኪሱ ውስጥ ምትይዛት ቢላ አለ፣ እሱን ሲያቃና ይታያል ቪዲዮ ጋር። ከዛ በኋላ ትንሽ ጠበቀና ብድግ ብሎ ቶሎ ብሎ ማለት ነው በአንገቷን ደጋግሞ ወቅቶ ጉዳት ያደርስባታል ማለት ነው። እና ይህንን ቪዲዮ እንግዲህ አብረን እናየዋለን። ሲወጋት እንግዲህ አይታይም፣ ከት ተደርጓል። ቪዲዮን ሊያወርዱት ስለሚችሉ ማለት ነው። አብረን እንመልከት ይህን ቪዲዮ። እና በጣም ነው የምታሳዝነው። ከተወጋች በኋላ ራሱ ምን እንደተፈጠረ ማታቅም። በቃ ቀና ብላ ድንግጥ ብላ አይታለች። ማንም ሰውም አልረዳትም። እና ይህንን ቪዲዮ እንየው። ይሄኛው ብቻ ነው ያየውና እሱ ራሱ ምን እንደሚያደርግ ግራ ገብቶታልና ፈርቷል። እነዚህ ግን ትንሽ አይተዋል፣ ግን ሁሉም ቁጭ ብሏል። ማንም ሰው አይንቀሳቀስ ያለም። እሷ ራሱ ምንም አላለችም፣ በቃ ደንግጣለች። እንደገና ደግሞ ምን እንደተፈጠረም ራሱ ይሄን በዚህ ሰዓት አልተረዳትም። እና እዚህ ጋር እያለቀሰች ነው የምትመስለው፣ ግን አፏ ማውጥታ ለመናገር ራሱ ይሄን የዛኔ አልቻለችም ይሆናል። እና እዚህ ጋር ከኋላ ራሱ እንደምታዩት ምን እንደተፈጠረ ለማየት ወደዚህ ይላል ማለት ነው። ሁሉም ስልኩ ላይ ስለነበረ ምንም በቃ ብዙ ያስተዋሉም አይመስለኝም። እንደገና ደግሞ ደሙ ይንጠባጠባል አለው ሰውየው ወደዛ ወደፊት ሲሄድ ማለት ነው። እና በጣም ነው የሚያሳዝነው። ማንም ይረዳት አልነበረም። እሷ ራሱ ደንግጣ ነበርና በቃ ከዛ መሬት ላይ ወድቃ ደሟ ፈሶ ማለት ነው ከሚገባው በላይ በቃ በህይወት አለፈች ማለት ነው። እና ጭራሽ እሱ ሹራቡን አውልቆ ምን ብሎ ልክ የባቡሩ በር ሲከፈት ስተት ብሎ ይወጣል። መጨረሻ ላይ ግን በፖሊስ ይያዛል። በእርግጥ ግን በጣም የሚያስጠላና እንደገና ደግሞ ለምን ብሎ እንዳደረገው ምን እንጃ። ግን ቤተሰቡ እንደተናገሩ ሲናገሩ የአእምሮ በሽታ አለው እና ይሄ ሰውዬ ራሱ በቃ በነፃነት እዛ ውጭ ለምን እንዳለ እኔ እንጃ። በጣም ግራ የሚያስጋባ ነገር ነው። እና አሁን በጣም የሚያስፈራው ነገር ማለት ነው አሁንም ከታሰረ በኋላ ከ1-2 ዓመት ወይ ከምናምን ወሮች በኋላ እንዳይለቁት ይሄ ሰውዬ ለህይወት መፈረድ ያለበት ነው ብዬ ነው ማስበው። እና አንድ ትልቅ ነገር ማስተላለፍ እንፈልገው ማለት ነው ስልካችን ጋር ስንሆን ቀና ብለው ማየት ነው። እንደገና ደግሞ ስልኩ ላይም አለመሆን ነው። በተለይ ውጭ ቦታ ስትሆን ማለት ነው የማታውቀው ቦታ ከሆነ ብዙ ሰዎች ያሉበት በቃ አንገትህን ዞር እያልክ ማየት ነው። በእርግጥ እንግዲህ ስራ አለ፣ ህይወት አለ፣ ኑሮ አለ፣ ጭንቀት አለ እና ሁልጊዜ የምታስበው ነገር አለ። አንዳንዴ ትዘናጋለህ። ግን እንደዚህ አይነት ነገሮች እንደሚፈጠሩ ካወቅ እና ራስህን ለማስጠንቀቅ እንደዚህ አይነት ነገሮችን ካስለመድክ ማለት ነው ዞር እያልክ በቃ መጠንቀቅ ካስለመድክ በዛ ይቀጥልብሃልና እንግዲህ ህይወታችንን ሊያተርፈው ይችላል። እና የዚህ ልጅ የሆነው ነገር በጣም ነው የሚያሳዝነው። ቤተሰብ የዛሬ ታሪካችን እንግዲህ በዚህ ያበቃል። እባካችሁ እንዳትረሱ ላይክ አድርጉ፣ ሼር አድርጉ። ይሄ ታሪክ እንግዲህ ሰው ማየት አለበት ከዚህ እንዲማሩ። እባካችሁ ሼር አድርጉ። ሌላ ታሪክ ይዤ እመጣለሁ። እስከዛ ድረስ እስክንገናኝ ድረስ እንግዲህ ቻው።